የሕክምና ባለሙያዎች ጥያቄ ያቀረቡ ነው ብታወያያቸው የሚል ለምሳሌ ደሞዝ በሚመለከት ጥናቱን እናይና ብንጨምር 9000 ይበላው ሰውዬ እንደ በጣም ብንጨምር 500 ብር ቢጨምርልን ትርጉም የለውም። ስለመጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይትና የምናምን ዋጋ ለመጨመር ካልሆነ በስተቀር ዋጋ የለውም። ምክንያቱም ምን ያክል ነው ማድረግ የምንችለው ያምታውቁት ስለሆነ ማለት ነው። ለጊዜው እንቅፋት መሆን ረብሹ ከበድ ያለ ቢሆንም በአጠቃላይ በኢትዮጵያና በኢትዮጵያውያን ታሪክ ውስጥ ቦታ የለውም። እነዚህ ሰዎች ቢችሉ ቢመለሱ ያን ጉልበት ያን ኢነርጂ ወደ መልካም ነገር ቢመልሱ። ሰሞኑን ግን ገፍቶ የሕክምና ባለሙያዎች በብዙ ምክንያት አንደኛም ትክክለኛ በሆነ ምክንያት ባነሳቿቸው ችግሮች፣ ሁለተኛ ሌላው ሴክተር ላይ እንዳለው ሙያተኛውን ምናልባት ከጠቀመ እንደ አንድ የፖለቲካል መጠቀሚያ ለማድረግ የሚፈልጉ ኃይሎችም ስላሉ ጫጫታዎች ነበሩ። ሀገራዊ ነገሩን ካላየን አንዳንዶች እንዳላችሁት ቀላል እኮ ነው በፖሊሲ መፈጸም ነው ቀላል እኮ ነው ማዘዝ ነው ቀላል እኮ ነው እንዳላችሁት ቢሆን ኖሮ እኔ ደግሞ ቀላል እኮ ነው ልብ ሕክምና ምንድናት አንድ ሰዓት ቀዳችሁ ሰው ለማድማት ነው እንደሄን ያክልላችሁ ይችላል። የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው። ወደዚህ ያለውን ጉዳይ እንደዛው ማለት እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳናቀለው ይሄን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። እያከሙ የመታከም እድል አለማግኘት የሚለው ጥያቄ አትፌስ ቫልዩ ሲወሰድ ይከብዳል፣ ያሳዝናልም ይከብዳል። የሚያክም ሰው ሲያመው አይታከምም የሚለው ጉዳይ ችግሮች ነበሩት። አሁን ግን ሶሻል ሄልዝ ኢንሹራንስ አዋጅ የተሰራ ስለሆነ በዛ ውስጥ ሪቫይዝ ለማድረግ ይሞከራል። ቢያንስ ጡረታ ሲወጣ ውሃ ስልክ የተባለው ምናምን እንደዚያ መሆኑ እርግጠኛ ባልሆንም ግን ሐኪሞች ብዙ ነገር ስለማያገኙ በሕክምና በአንዳንድ ጉዳይ የሚደገፉበት ነገር ብናደርግ ጠቃሚ ነው እና በአዋጅ ብናየው ብያስባለሁ። ተቋሙ አጥንቶ ሲያመጣው ያን የሚታይ ይሆናል። የመታከም መብት ማለት ነው። ሶሻል ሄልዝ ኢንሹራንስን በሚመለከት እዚህ ጋር ተደጋግሞ ተነስቷል። የውጭ ሕክምና ባለስልጣኖች ይታከማሉ የሚለው እንደዚህ አይነት መመሪያ ያለ ባለስልጣኖች ውጭ ይታከሙ የሚል መመሪያ ያለ የሚታከሙ ሰዎችም አሉ። ለሁላችንም ተንጋግተን የምንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ሕክምና መሄድ it's not a blessing። ሰው ሲቸገር ነው ሕክምና መሄደው፣ ግን መቅረት አለበት። የሚቀረው እናንተ ባያችሁበት መንገድ ብቻ አይደለም። የኔን ሄልዝ ሂስትሪ እናንተ እያላችሁ የሆነ ሰው እንዲያቅ ማድረግ በራሱ የናሽናል ሴኩሪቲ ኢሹ ነው። ዝርዝር የኔን ችግሮች የሚያቅ ሚስተር ኤክስ የሚባል ሐኪም ካለ ብዙ ነገር ሊያደርግበት ይችላል። ያው እንደምታውቁት የራስ ምንም ቢሆን አሁን ያለውን የባህሪ መለወጥታችሁ የራስ ነው። እዚህ ቢሆን አንደኛ ኮንትራት መፈጸም ይቻላል። የኔ ሐኪም አንተ ነህ ተብሎ ግዴታ ተጥሎበት መረጃ አታወጣ ምናምን ሊባል ይችላል። ሁለተኛ ቢያንስ ቢጎዳህም ሀገርን በሚጎዳ መልክ ላይጠቀምበት የመቻል እድሉ ሰፊ ነው። ውጭ መሄድ እንደ ጌጥ እንደ ጸጋ ወይም እንደ ሽልማት የሚወሰድባቸው ነገሮች እንዳሉ ሆኖ ለትምህርት ጥሩ ነው፣ ለኤክስፖዠር ጥሩ ነው፣ ለቫኬሽን ጥሩ ነው። ሕክምናን በሚመለከት ግን እናንተ ባነሳችሁበት ጉዳይ ብቻ ሳይሆን በተለይ ለባለስልጣናት ጥሩ አይደለም። ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም። በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። የሕክምና ሙያ ዩኒፎርም ክፍያ ያስፈልገዋል የሚለው ከየት ሀገር ልምድ ነው የቀሰማችሁት? አንድ ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ አቀርብልሃለሁ ዋናው ችግር እሱ ስለሆነ ቤት ግን ቺፕ ነው ውሃ ቺፕ ነው ምናምን ቺፕ ነው ስለዚህ ደሞዝህ 1000 ብር ይሆናል ብሎ ሊቀጥር ይችላል።
አሜሪካን ሀገር ያለ ሐኪም በየስቴቱ እኩል ክፍያ ይከፈለዋል? አይከፈለውም። እኛ እዛ አልደረስንም። ጉዳዩ ምንድነው? ፌደራል ስርዓት ነው የምንለው፣ ሌቭላችን እዛ አልደረሰም። ውድድራችን ደግሞ ሰምዌር ነው፣ አይጣጣምም። ያን ለመፍታት ክልሎች ቆም ብሎ ማየት ማስተካከል ይኖርባቸዋል። ከነሱ ጋር እንነጋገርበታለን በጉዳዩ። የሲኦሲን በሚመለከት ባለመፈተናችን ደሞዛችን አነሰ ያላችሁት ስፔሲፊክሊ ሲኦሲን ብቻ ሳይሆን አጠቃላይ ሕክምና በሆነ ታይም ኢንተርቫል ማትፈተኑ ከሆነ በጣም ሟች ሙያ ነው ማለት የባህል ሕክምና ሳይሆን ሕክምና ሟች ሙያ ነው። ሳይንሱ ቴክኖሎጂው ኮንቨርጀንስ እያመጣ ነው ያለው። አንድ ፒሲ ላይ በጣም ብዙ አይነት በሽታዎች መለየት የሚያስችል ቴክኖሎጂ እየተፈጠረ ባለበት ጊዜ የሆነ ዘመን ተመረቅ ያለውና ከእንግዲህ በኋላ ትምህርትና ፈተና ይቅርብኝ የሚለው ኢን ዘ ሎንግ ረን አያዋጣንም። ኳሊቲ ያላችሁትም አያመጣም። በየጊዜው ማንበብ አለባችሁ፣ በየጊዜው መማር አለባችሁ። ነገርየው እያደገ ስለሆነ ሬዲዮሎጂ ቅድም ያነሳው ወንድሜ ሬዲዮሎጂ ቴክኖሎጂ ስንት ያደገው በየጊዜው ዩሮፕ በተለይ ደግሞ ጀርመን በከፍተኛ ፍጥነት ነው ያሳደጉት የመጡት። በስንት ደቂቃ ውስጥ ነው ከላይ እስከ ታች ሰውን ስካን አድርጎ በጣም አኩሬት የሆነ መረጃ የሚሰጡ ማሽኖች አሉ ዛሬ። ትናንት አልነበሩም። ትናንት ተመርቀሃል፣ ያሁኑን ካላወቅከው ልክ እንደ ኮምፒውተር ነው። አዳዲስ አፕሊኬሽን አዳዲስ ቋንቋ ስላለው ሁሌ መማርና መፈተን ባህል በተለይ በሕክምና ባህል መሆን አለበት። የትም ዓለምም ይደረጋል። የትም ዓለም አለ፣ እዚህ ብቻ አይደለም። አንዴ ተመርቅ ያለው ተጨማሪ ያስፈልገኝ የሚባለው የሆነ ስፔሲፊክ ሰብጀክት የማያድጉ ነው። ለምሳሌ ቋንቋ መምህር ከሆነ ሰውየው ቋንቋ ተምር ያለው ሊል ይችላል። እናንተ እንደዛ አይደለም። ሙያችሁ በየቀኑ አዳዲስ ነገር እየፈጠረ ነው። ብቻ አይደለም፣ በሽታውም ተቀይሯል ባህሉ። ማይክሮ ሌቭል ነው ሕክምና፣ እንደ ድሮ አይደለም። ቲሹ ሌቭል ማየት የሚገባችሁን ነገር ለማየት ቴክኖሎጂ ያስፈልጋል። ያን ማንበብና መገንዘብ ያስፈልጋል። ለዛ ደግሞ አዳዲስ መጽሐፎች፣ አዳዲስ ዕውቀቶች ማገላበጥ ያስፈልጋል። የትም ዓለም ሐኪም እያገላበጠ ነው ሰው የሚያክመው። ታውቃላችሁ፣ ወረቀት መጽሐፍ ይዞ ነው የሚያክመው። ለፈተና ብቻ ሳይሆን የሙያው ባህሪ እንደዛ ስለሆነ ማሽን ሪፕሌስ አድርጓል። እሱ ነው ኮምፒውተሮች ብዙ መረጃ ወስደው ሁለት ሶስት ሐኪሞች ቁጭ ብለው አናላይዝ አድርገው አንብበው ሪፈር አድርገው የሚናገሩትን ራሱ ባከማቻቸው ዕውቀቶች በጥቂት ደቂቃ ውስጥ ውጤት ይናገራል ማሽን። ማሽኑም በራሱ ግን አዳጊ ነው ከጊዜ ጋር እና መፈተንን እንዳልተገባ ነገር ባትወስዱት መፈተን አስፈላጊ ስለሆነ አለበለዚያም ኳሊቲ ሊመጣ አይችልም። የነርስ ሪስክ አላዋንስ እሱን እንነጋገራለን፣ መታየት ይኖርበታል። እንነጋገራለን ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። የዩኒቨርሲቲ ሆስፒታል በሚመለከት በትንሽ ተነስቷል ጉዳዩ ከዚህ ቀደም ግን አልፈታነውም። አሁን ጤና ጥበቃ፣ ትምህርት ሚኒስቴርና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሐሳብ ቢያመጡ ጥሩ ነው። ችግሩ ምንድነው? ትምህርት ሚኒስቴር የዩኒቨርሲቲ ሆስፒታሎች እኔ ጋር መሆን አለባቸው ብሎ በጣም በብዙ ማስረጃ ይከራከራል። ጤና ጥበቃ ደግሞ በብዙ ማስረጃ እኔ ጋር መሆን አለባቸው ይላል። እንደኔ አይነት አስተማሪም ያልሆነ ሐኪምም ያልሆነ ሰው ለመወሰን ይቸገራል። ቅርብ ያሉ ሰዎች ስለሚጓተቱ እንጂ ባለፈው እንዲያውም ወደ ሕክምና ለመለሳቸው አስበን ነበር። የሆነ ሆኖ ኮሚቴው ያጥናውና ከታየ በኋላ ትክክለኛው የሚያዋጣው መንገድ እንከተላለን። ችግሩ ግን አለ። ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም እስካሁን ባለው ሁኔታ። አሁን ብንፈትሽ እያለ ነው። ምክንያቱም ሲኒየር ሐኪሞች ስራ አይሰሩም። 9000 ያነሰ ይላሉ እንጂ በስቶባቸዋል። 1 ሰዓት አይሰሩም፣ እንኳን 8 ሰዓት ማለት ነው። ሲኒየር ሐኪም ይታያል፣ ጋውኑን ጥሎ ወደ ግሉ ነው የሚሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? 2-3 ሰዓት ሰርቶ 2-3 ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናት እንመልሰው። ግን ችግር አለ እዛ የምታውቁት ነው። ነርሷ ቅድም ያሉት ዝም ብሎ አይደለም። ሐኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ
ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም ታውቃላችሁ። እሱም እንፈታበትን መንገድ እናያለን። ሊደርሺፕ በሚመለከት ኒፖቲዝም አለ። በዘመድ በምናምን ነው ቁጥሩ ምን ጥያቄ ያለው ኢትዮጵያ ውስጥ ይሄ ባህላችን አይደል? ሕክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋን በስተቀር ሙያ ማመን ካልጀመርን በስተቀር ሕክምና የለም ብዬ ለማሰብ ይቸገራል። በብዙ መንገድ ይታያል፣ በተራ ሙያም ሳይቀር የሚታይ ችግር ስለሆነ የዳይሬክተሮች መኪና በጣም ምርር ብሎ ተዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው፣ ለግለሰቡ አይደለም። ለዚህ ዳይሬክተር መኪና ካለው ሜክ ሹር ሰርቪስ እየሰጠ መሆኑን ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ ሐኪም መሆን ደግሞ መቸገር አድርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች። ሌላ ሞተር ሳይክል ምናምን እንደዛ በነፃ ምናምን እንኳን ባንችልም በግዢም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተር ሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸው መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ። ሐኪም ሰርቪስ ስጡ፣ ይዛችሁ ግቡ፣ ይዛችሁ ውጡ፣ ሲጠራ መኪና ላኩ። ወይ ደግሞ ሐኪሞች መኪና መንዳት ተራ ነገር ነው፣ ሁለት ሶስት ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። የሴቶች ተሳትፎን በሚመለከት እዛ ጋር ያነሳሽው እኔ ባለኝ መረጃ ከ50% በላይ ሄልት ሴክተር ውስጥ ሴቶች ናቸው። በተለይ በፌደራል ፖዚሽን ላይ ያሉት 60 ነው የሚባለው፣ ግን ልቀንሰው ብዬ ነው 50 ምለው። ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሽው ያው ሐኪም ስለሆንሽ ይበቃሻል። ሕክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። አቴታይም ሁለት ሶስት ሙያ ከሆነ ሁለት ሶስት ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ። ስታክሙ ሴቶችን አክሙ፣ ስታክሙ እናቶችን አክሙ። እዛ ውስጥ የነሱ ጉዳይ የተመለሰ ይሄዳል። እንደዛ ካልሆነ ችግር እንዳይኖረው ወይ ቁጥጥር ላይ ነው አንዱ ብንነጋገር ብዬ የማስበው። ኢትዮጵያ ውስጥ ግማሹ 100 ግማሹ 105 ግማሹ 110 ሚሊዮን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ሙያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት። አሁን ዲና እንዲህ አይሆን ባደለም ለጊዜው 70% ፖፑሌሽን ወጣት ስለሆነ ትንሽ ያዝ ማድረግ የሚያስፈልግ ይመስለኛልና ማስተማር ላይ ብታግዙ ጥሩ ነው። ዝም ብለን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን ምንል ከሆነ ያ ዋጋ የለውም እና ከወለድም ማሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው። ንጽህናን በሚመለከት ቅድም ያነሳውላችሁ የሜዲካል ቱሪዝም ኢንጀነራልም አንዱ የሚያነሱት ንጽህና ነው። ወይዘሩ ጥሩ ነው ግን ንጽህና በጣም ችግር አለ እናንተ ሀገር ይላሉ። አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል። እንደ ባህል ማስቀጠል አለብን። እናንተ ግን ቻምፒየን ብታረጉት ይሄንን ጉዳይ ልክ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደ ሙያ ብትወስዱት በሽተኛም ቢሆን እንደዚህ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው። ሞር ኢነርጂ ጌን ስለሚያደርግ እስረኛም ቢሆን ብዙ ሀገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ። እስረኞች እርሻ እያረሱ ብዙ ነገር ያደርጋሉና መጠቀም ሰው ዝም ብለን ከምናስቀምጥ መጠቀም እንችልበትን መንገድ ማየት ያስፈልጋልና ንጽህናውን ብንሰራ። የልብ ሕክምና በሚመለከት እህቴ ብዙ ቁም ነገር አንስተሻል። እናያለን፣ እንነጋገርበታለን። ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር። ለምሳሌ ቀላሉ
ብዬ የማስበው ዝም ብሎ ከአእምሮዬ ስለሆነ መነጋገር ይፈልጋል። ጤና ጥበቃ ሙያተኛ ቀጥሮ በትውስት ለማዕከሉ መስጠት ይችላል። ሙያተኛው ደሞዙ ምናምን ችግር ላይሆን ይችላልና አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሹም እሱም ጥሩ ሀሳብ ነው። አድርገውታል እኮ የእናንተ ሙያተኞች። እኔ ባህር ዳርና ጅማ በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ሕክምና ብቻ ነው። ባህር ዳርና ጅማ ሁለቱም የጠየኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግለው መጥተውም አንድ ቀን አግኝቻቸዋለሁ ከተመለሱ በኋላ ብዙ ተምረዋል፣ ብዙ አስተምረዋል። ኢትዮጵያና ኤርትራ እውነተኛ ዝምድናችን አሳይተዋል። የኤርትራ መንግስትና ህዝብ ከፍተኛ ምስጋና ለወጣት ሙያተኞች አቅርቧል። ልጆቹም ብዙ ተምረው መጥተዋል። ከዛ አንዱ የተማሩት ነገር የኤርትራ ሆስፒታሎች እንደኛ አባካኝ አይደሉም። የኤርትራ ሆስፒታሎች ነግረውኛል፣ ልጆቹ ካሉ እዚህ መናገር ይችላሉ። የኤርትራ ሐኪሞች እያንዳንዷን የሆስፒታል ዕቃ እንደራሳቸው ዕቃ ነው የሚያስቡት። እኛ ደግሞ እዚህ የግሉን እንደኛ የመንግስቱን ደግሞ እንደ ጠላት ነው የምናየው። እያንዳንዷ ሪሶርስ አሟጣው ይጠቀማሉ። ተምረናል ብሎ ነግረውኛል። እነሱም ማናገር ትችላላችሁ። ሐሳቦች በጣም ጥሩ ስለሆነ ዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው ባህሪው። እናንተን ያስተማሩ ሰዎችም አንቺ እንዳልሽው ነው እስራኤሉን ነው የማውቀው። እዛም ሄጄ አይቻቸው ነበር ከዚህ ቀደም። እርዳታ ነው እያገዙ ነው የሚያስተምሩት። ያው ልብ ብቻ ሳይሆን ህፃናትን ማዳን ለነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው። ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀምረናል። 100 ነርስ ተምረው እዚህ የሆነ ሀገር እየሄዱ እንዲሰሩ 3 አመት 4 አመት ገንዘብም ያገኛሉ። ከዛ ደግሞ ሲመለሱ ለኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብለዋል። ብዙዎቹ የሚያነሱት የእናንተ ነርሶች አቲቲዩዳቸው የሙያ ሳይሆን ባህሪያቸው የሰርቪስ እንትን የለውም ይላሉ። ብዙዎቹ ኮምፕሌን የሚያደርጉት እሱን በስልጠና መመለስ ይቻላል። በተፈጥሮ እንደዛ አይደለንም። በጣም ሀምብል አዛኝ ህዝብ ነን። ግን ሙያውና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል። ሙያተኞች በአብዛኛው እንደ በኮንትራት መልክ እየሄዱ 5-10 አመት ከሰሩ ሲመለሱ ማገዝ ይችላሉ። ብዙ ሰው እያፈጠርን ስለሆነ ይካካሳል በዛ። ነገር ግን don't push us. There are lots of opportunity out there. ያልሻት ያው በስሜት ውስጥ ስለሆነ ትቸዋለሁ። ግን the opportunity works for me too. ላንቺ ብቻ አይደለም፣ እኔም ይሰራል። እኔም ሙያ አለኝ። ሁላችንም ሀገር ይቀድማል ብለን ነው እንጂ እዚህ ያለ ነው መሄጃ ስላጣን አይደለም። ለእናንተ ብቻ የሚሰራ ነገር አይደለም ይሄ። ወይም ስራው የተሻለ ክፍያ ስላለው ስለሚያጓጓም አይደለም። ልክ እንዳልሽው ልብ ማከምና ህፃን ማዳን ላንቺ እርካታሽ ነው ከምንም በላይ። አንዳንዱ ደግሞ የተለየ ጥሪ ያለው ለሁላችንም ኢኳል የሚሰራ እንጂ ሐኪሞች የተማራችሁ የምትፈለጉ በኮምፒውተር የተማርን ሰዎች ማንፈለግ ከመሰላችሁ ተሳስታችኋል። እንደዛ አይደለም። ሰው ከወጣ በኋላ ከሁበር መንዳት ይችላል፣ ችግር የለውም። የግድ አይደለም በሙያ ማገልገል። ግን ለናንተ ለወሰናችሁ ሰዎች ምርጫችሁ ተመር ያለው ሲሆን ሀገሬን ካልሆነም ደግሞ ሶማሌንም ኬንያንም ምናምንም ማገዝ አለብኝ በሙያ የሚለው በጣም ጥሩ ሐሳብ ነው። ለምን መሰለሽ ማነሳው ይሄን የሆነ ሰው ፑሽ ሲያደርግ የምትሄዱ የሆነ ሰው ፑል ሲያደርግ የምትቀሩ ከሆነ አይሆንም። የእናንተ ውሳኔ መሆን አለበት። ኢንቫይሮመንቱ ላይመች ይችላል፣ ደሞዝ ላይመች ይችላል፣ አስተዳደሩ ላይመች ይችላል። ግን ሀገር ነው። ሀገር ለማን ይተዋል? በማን ይተካል? ህዝብ በማን ይተዋል?